ቻትጂፒቲ ዘ ሞስት አድቫንስድ የሆነውና አሁን ላይ ካሉት ኢሜጅ የሚፈጥሩ ሞዴሎች የሚበልጠውን ጂፒቲ ኢሜጅ 2 ሞዴል ለቋል። በዛሬ ቪዲዮ ላይ ይህን ጂፒቲ ኢሜጅ 2 ተጠቅመን ምን አይነት ነገሮችን መስራት እንደምንችልና ከድሮ ዘ ቤስት ኢሜጅ ሞዴል የነበረውን ናኖ ባናና 2 ጋር እናወዳድረዋለን። አብራችን ቆዩ። የመጀመሪያው ሙከራችን የሚሆነው እውነተኛ ኢትዮጵያውያኖችን የሚመስል ሴት ውመን መፍጠር ነው። እንደምታዩት እዚህ ጋር የሆነ ዲቴይል የሆነ ፕሮምፕት ጽፌለታለሁ። ፎቶም እንደሚመስል አሳያችሁ። እንደምታዩት የሰጠኝ ኢሜጅ በጣም እውነተኛ ነው የሚመስለው። ስልክ አያይዟ፣ ጸጉሯ፣ እጇን ሱሪያ ውስጥ አከታተቷ፣ ኤቭሪቲንግ የጸጉሯ ምስቅልቅል ማለቱ ምናምን በጣም ኤቭሪቲንግ እውነተኛ ነው የሚመስለው። ሌላኛው ኢሜጅ የሰጠኝ ደግሞ ይሄንን ይመስላል። እንደምታዩት ይህም በጣም እውነተኛ ነው የሚመስለው። ስልኳ፣ ኤቭሪቲንግ አቋቋሟ፣ ሁሉም ነገር እውነተኛ ነው የሚመስለው። የጸጉሯ ስታይል ኤቭሪቲንግ ደግሞ ኢትዮጵያዊ የምትመስለውም በደንብ ካያችኋት ኢትዮጵያዊ ይመስላሉ ሁለቱም እዚህ ጋር እንደምታዩት እችኛዋም ኢትዮጵያዊ ትመስላለች። በደንብ የኢትዮጵያ ፊት ከለር፣ ቴክስቸር ኤቭሪቲንግ አላት። እችኛዋም እንደምታዩት ኢትዮጵያዊ ነው የምትመስለው። ይሄኛውን ቴስት በደንብ አልፈዋል። አሁን ደግሞ ጉግል ናኖ ባናና 2 የሰጠኝን አውትፑት አሳያችኋለሁ። እንደምታዩት ጉግል ናኖ ባናና 2 የሰጠኝ ኢሜጅ ሆሪዞንታል ነው፣ አሪፍ ነው፣ መዋሸት አልፈልግም። ነገር ግን ከቻትጂፒቲ አንጻር ዙም አድርጋችሁ ብትመለከቱት ፊቱ አካባቢ የሆነ ፕላስቲክ የሚመስል ቫይቭ አለው። ኤቭሪቲንግ ኢዝ ናት ፐርፌክት። ይህንን ቴስት ጂፒቲ 2 ኢሜጅ ሞዴል በልጧል ማለት ነው። ሌላኛው ደግሞ የሞከርኩት ደግሞ ኢትዮጵያዊ ቲክቶከር ላይቭ ላይ ሆና የላዮን ወይም አንበሳ ጊፍት ሲሰጣት ኤክሳይትድ ሆና የሚያሳይ ኢሜጅ ፍጠርልኝ ነበር ያልኩት። እንደምታዩት በጣም እውነተኛ ነው የሚመስለው። ኢትዮጵያዊ ቫይቭ አላት። ትክክለኛ ኢትዮጵያዊ ነው የምትመስለው። የላይቭ ስክሪንሻት ነው የሚመስለው። ከስልኳ ላይ የተነሳ ስክሪንሻት ነው የሚመስለው። it is very good ኢሜጅ። አሁን ደግሞ የምትመለከቱት ጉግል ናኖ ባናና 2 ኢሜጅ የሰጠኝን ሪዛልት ነው። እዚህ ጋር እንደምትመለከቱት ስልኩ ወደዚህ ከርቭ አድርጎን ወደኛ የመጣው። ልጅቷ ኢትዮጵያዊ ትመስላለች። የኢትዮጵያ ጥበብም ለብሳለች። ግን ኢዝና ገድ በቃ የሆነ ነገር ጎሎታል። ደግሞም እንደምታዩት እውነተኛ አይመስልም። ጂፒቲ 2 ኢሜጅ ሞዴል እዚህ ጋር በልጦታል ናኖ ባናናን። ቀጣይ ሙከራችን የሚሆነው ደግሞ ታምኔል ዲዛይን ነው። እዚህ ጋር እንደምታዩት የሪፈረንስ የራሴን ፌት ኢሜጅ አስገብቼለታለሁ። በተጨማሪም እዚህ ጋር ፕሮምፕት አስገብቼለታለሁ። እንዳነበባችሁት እንግዲህ ምንም አይነት የታምኔል ዲዛይን ጋይድ የለውም። እንደዚህ ያርግ የሚል ነገር የለውም። እኔ ፊት ካራክተር በደንብ እንዲያመጣው ነው እንጂ እና ስለ ቪዲዮ ቶፒክ ብቻ ነው የነገርኩት። ምክንያቱም የታምኔል ዲዛይን ላይ ያለውን እውቀት ማወቅ ስለምፈልግ ነው። እዚህ ጋር እንደምታዩት የሰጠኝ አውትፑት ኢትስ አንቢሊቨብሊ ጉድ። በጣም አሪፍ የሆነ ታምኔል ነው። ሶሻል ሚዲያ ማርኬቲንግ ኤጀንሲ ነው ታምኔል ስራልኝ ያልኩት። ኤቭሪቲንግ አሪፍ አድርጎ ነው የሰራው። ይህ የሚያሳየው ጂፒቲ 2 ኢሜጅ ሞዴል የታምኔል ዲዛይን አንደርስታንዲንግ እንዳለው ነው። አሁን ደግሞ የምትመለከቱት ጉግል ናኖ ባናና ኢሜጅ የሰጠኝን አውትፑት ነው። እንደምታዩት ምንም ታምኔል አይመስልም። እዚህ ጋር የኢንስታግራም 2 ደብል ሎጎ አለው። ቀስቱ ወደ እኔ ነው እያመለከተ ያለው። ሰውየው ከኔ ጋር ትንሽ ይመሳሰላል። ነገር ግን እንደ ቻትጂፒቲ እኔን የሚመስል አይደለም። እዚህ ጋር የሚያሳየው ይሄኛው ናኖ ባናና 2 የታምኔል አንደርስታንዲንግ ላይ ትንሽ የወረደ ነው። አይነው ብዙዎቻችሁ ዲቴል ፕሮምፕት ብትሰጠው እኮ የተሻለ አውትፑት ሊሰጥ ይችላል ልትሉኝ ትችላላችሁ። አዎ፣ ነገር ግን እኔ ማወቅ የፈለግኩት በትንሽ ፕሮምፕት ስለ ቪዲዮ ቶፒክ ነግሬው የራሱን የታምኔል እውቀት ተጠቅሞ ምን አይነት ታምኔል ይሰራል የሚለውን ስለሆነ ነው በእንደዚህ አይነት ስሞል የሆነች ፕሮምፕት ሰጥቼው ለማየት የሞከርኩት። እንዳያችሁትም ጂፒቲ በልጧል። እዚህ ጋር ናኖ ባናና ተበልጧል። ደግሞ የሙቪ ፖስተር እና የኔትፍሊክስ ዶክመንተሪ ፖስተር ነው የሚሆነው። በመጀመሪያ የኔትፍሊክስ ዶክመንተሪ ፖስተር እናያለን። እዚህ ጋር እንደምታዩት በድጋሚ ሪፈረንስ ኢሜጅ የፊቴን እና እዚህ ጋር ትንሽዬ ፕሮምፕት አስገብቼለታለሁ። አውትፑቱ ምን እንደሚመስል ላሳያችሁ። እዚህ ጋር እንደምታዩት በጣም አሪፍ የሆነ ኔትፍሊክስ ዶክመንተሪ ኢሜጅ ነው እየሰጠኝ። እዚህ ጋር እንደምታዩት ፊቴ በቃ አይደንቲካሊ እኔን ነው የሚመስለው። ቁጭ እኔን የሚመስለው። ጽሁፉም ኤቭሪቲንግ ኢዝ ክሊር። ምንም አይነት እስካሁን ጅብሪሽ የሆነ ወርድ አላየሁበትም። ዮሐንስ መለሰ የሚለውም ወርድ ትክክል ነው። ኤቭሪቲንግ ኢትስ ጉድ። አሁን ደግሞ እዚህ ጋር የምትመለከቱት የናኖ ባናና የሰጠኝን ኢሜጅ ነው። እዚህ ጋር በድጋሚ ሪፈረንስ ኢሜጅና የተወሰነች ፕሮምፕት አስገብቼለታለሁ። እዚህ ጋር ይህንን ፖስተር ሰጥቶኛል። ዮሐንስ መለሰ የሚለው ጽሁፉም ኢትስ ጉድ። ምንም አይነት የጅብሪሽ ወይም ስህተት የሆነ ወርድ የለበትም። ግን
በደንብ ሰውየውን ወይም እኔን በደንብ ካያችሁኝ የተወሰነ ያክል ነው እንጂ እኔ የሚመስለው ልክ እንደ ቻትጂፒቲ አይደንቲካል እኔን ቁጭ የሚመስል ሰውዬ አይደለም እዚህ ጋር ያስቀመጠው። ኢትስ ናት ባድ በት ቻትጂፒቲ አሁንም እዚህ ጋር በልጦታል። ቀጣዩ ደግሞ አክሽን ሙቪ ፖስተር ነው። እንደምታዩት እዚህ ፕሮምፕት ላይ ስለ እኔ ብቻ ነው የነገርኩት እንጂ አክሽን ሙቪ ፖስተር ብቻ ነው ያልኩት። ሰው ራሱ ነው ዲዛይኑን የሚወስነው። ኤቭሪቲንግ ራሱ በራሱ እንዲወስን ያደረግኩት የራሱን ክሬቲቪቲ እና የመፍጠር አቅሙን እንዲጠቀም ነው ያደረግኩት። አውትፑቱ ምን እንደሚመስል ላሳያችሁ። እዚህ ጋር እንደምታዩት አሪፍ የሆነ ሙቪ ፖስተር ሰጥቶኛል። እንደምታዩት ኖ ፋሚሊ ኖ ባክአፕ ኦንሊ ፐርፐስ ኢዝ አንብሪከብል የሚል ፊልም ሙቪ ፖስተር ሰጥቶኛል። እዚህ ጋር እንድትመለከቱልኝ የምፈልገው ምንም አይነት የፕላስቲክ ቫይብ የለውም። እንደምትመለከቱት እውነተኛ ነው የሚመስለው። የቆዳ ቴክስቸር ኤቭሪቲንግ እውነተኛ ነው የሚመስለው። አሁን ደግሞ የምትመለከቱት ጉግል ናኖ ባናና እየሰጠኝን አውትፑት ነው። እውነቱን ለመናገር በዲዛይን ረገድ እዚህ ጋር ናኖ ባናና በልጧል። ነገር ግን እዚህ ጋር በደንብ ክሎዝሊ ካያችሁት፣ በትኩረት ካያችሁት ፊቱ ፕላስቲክ የሆነ ቫይብ አለው። ኤአይ እንደሚመስል በእርግጠኝነት ያስታውቃል። እናም ጸጉሩ የሆነ ጥጥ የመምሰል ነገር አለው። ፊቱ የተወሰነ እኔን ያክል ይመስላል። እንደምታዩት ሪፈረንስ ኢሜጁን እዩና ፖስተሩን እዩት። ፊቱ የተወሰነ ያክል እኔ ይመስላል፣ ግን እንደ ቻትጂፒቲ ፊትን በትክክል የሚያመጣ ኤአይ እንደሌለ ያስታውቃል። ግን እዚህ ጋር የቱን ምረጥ ካላችሁኝ ናኖ ባናናን እመርጣለሁ። የተወሰነ የፕላስቲክ ኢረርን ቢሆን ኖሮም ናኖ ባናና ግን ሙቪ ፖስተር ላይ አሪፍ ሆኖ ተገኝቷል። ቀጣዩ ደግሞ ዌብሳይት ዲዛይን የማድረግ አቅሙን እናያለን። እንደምታውቁት ይሄ ኢሜጅ ጀነሬሽን ሞዴል ነው እንጂ የዌብሳይት ዲዛይን ቱል አይደለም። ግን ዌብሳይት ላይ ዲዛይን የማድረግ አቅሙን መፈተሽ ስለፈለግኩ ክሬት ዌብሳይት ዲዛይን ኢሜጅ ፎር ሆቴል ኢት ኮልድ ዮሐንስ መለሰ ብየዋለሁ። እንደምታዩት በጣም 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 ኢት ኢዝ አንቢሊቨብሊ ጉድ የሆነ ዌብሳይት ዲዛይን የሰራው ሰው እዚህ ጋር እንደሚያስታውቀው ዌብሳይት ዲዛይን ማድረግ የምትፈልጉ ከሆነ ይህንን ጂፒቲ ኢሜጅ ቱ ሞዴል በተጠቀሙ አሪፍ የሆነ ዲዛይን እንደምታገኙ ያስታውቃል። አሁን ደግሞ የምትመለከቱት የጉግል ናኖ ባናና የሰጠኝን አውትፑት ነው። ዘሴም ፕሮምፕት ያስገባውለት። ግን እዚህ ጋር እንደምታዩት የጉግል ናኖ ባናና አይከፋም፣ ለክፉ አይሰጥም። ግን ከጂፒቲ አንጻር ሲታይ በጣም ትንሽ እየወረደ ነው። ግን እዚህ ጋር አንድ ትልቅ ነገር ያየሁት ነገር ይህኛው ዌብሳይት ዲዛይን ከሂሮ ሴክሽን ጀምሮ እስከ ፉተር ሁሉንም አካቷል። ሂሮ ሴክሽን እና ፉተር ማታውቁ ሰዎች ካላችሁ ሂሮ ሴክሽን ማለት እዚህ ጋር የምታዩት የመጀመሪያው ስክሪን ነው። እዚህ ጋር የምታዩት ስክሪን ማለት ነው። ፉተር ደግሞ እስከ መጨረሻው የዌብሳይቱ ፔጅ ድረስ ነው፣ እግርጌው ድረስ ያለው ፔጅ ነው። በዚህ ረገድ እዚህ ጋር የጉግል ናኖ ባናና አሪፍ ነው። ነገር ግን ከዲዛይን አንጻር የጂፒቲ 2 ኢሜጅ አሪፍ ነው። በቀጣይም የሰጠኝን የዌብሳይት ዲዛይን ወደ ሞባይል አፕ ዲዛይን እንዲቀይርልኝ አዘዝኩት። የሰጠኝን አውትፑት ላሳያችሁ። እንደምታዩት አሪፍ የሆነ ሞባይል ዲዛይን ነው። ሁሉም ነገር ለሞባይል እንዲሆን አድርጎ ነው የሰራው። ኢንክሉዲንግ አይከኖቹ፣ እዚህ ጋር ያሉት ሂሮ ሴክሽኖቹ፣ በተኑ፣ ኤቭሪቲንግ እዚህ ላይ ኢትስ ጉድ። አሁን ደግሞ ናኖ ባናና የሰጠኝን ላሳያችሁ። እዚህ ጋር እንደምትመለከቱት ደግሞ የጉግል ናኖ ባናና የሰጠኝ ዘሴም ፕሮምፕትን ያስገባውለት ክሬት ዘሴም ሞባይል አፕ ዲዛይን ፎር ዮሐንስ ሆቴል ነው ያልኩት። እዚህ ጋር እንደምታዩት መጀመሪያ የሰራ ዌብሳይት ዲዛይን ላይ ነው የሞባይል አፑን ያደረገው። ምናልባት ሰፓሬትሊ ቢያደርገው ኑሮ ጥሩ ነበረ፣ ግን ደባልቆ ነው ያደረገው። ሰው በዚህ ምክንያት ፕሮምፕት አንደርስታንዲንጉ ትንሽ ወረደ ነው እንደምታዩት። ሰው እዚህ ጋርም ጂፒቲ 2 ኢሜጅ ሞዴል በልጧል። የመጨረሻው ሙከራችን የሚሆነው ደግሞ ኤዱኬሽናል ኢንፎግራፊክ ነው። ኢሜጅ ላይ ጽሁፍን የማሳረፍ አቅማቸውን ነው የምናየው። ሰው ምን እንዳልኩት ላንብብላችሁ። ክሬት ኤዱኬሽናል ኢንፎግራፊክስ አባውት አበበ ለምን በሶ በላ ሜክ ዘ ኢንፎግራፊክስ ኢን አማሪክ ወርድ ነው ያልኩት። እንደምታውቁት ሁላችሁም የትኛውም ጀኔሬሽን ሆኑ ሁሉም ትምህርት ላይ አበበ በሶ በላ ይላል። እኔ ደግሞ ለምን አበበ በሶ በላ የሚለውን ኢንፎግራፊክስ እንዲሰራልኝ ነው ያደረግኩት። እስኪ አውትፑቱን ላሳያችሁ። እዚህ ጋር እንደምታዩት በሶ የሚለውን ነገር አንደርስታንድ ሊያደርገው አልቻለም። እንደ በሽታ ነው የቆጠረውም። በተጨማሪም ደግሞ አማርኛ መጻፍ ብዙም አይችልም። ግን እዚህ ጋር አንድ ነገር ኖቲስ እንድታደርጉልኝ የሚፈልገው ነገር ቻትጂፒቲ ከዚህ በፊት የነበረው ቨርዥን ላይ አማርኛን ከነ መጻፍ አይችልም ነበረ። አሁን ላይ ግን በመጠኑም ቢሆን በትንሹም ተሻሽሎ መጥቷል። የተወሰኑ ፊደሎችን መጻፍ ችሏል።
እዚህ ጋር ደግሞ የምትመለከቱት የጉግል ናኖ ባናና የሰጠኝን አውትፑት ነው። ዘሴም ፕሮምፕትን ያስገባውለት ግን እዚህ ጋር ጀመናይ ወይም ጉግል ናኖ ባናና በደንብ አንደርስታንድ አድርጎታል። አበበ በሱ በላ የሚለው ከምን ኮንቴክስት እንደሆነ ወይም ከምን አንጻር እንደሆነ በደንብ አንደርስታንድ አድርጎታል። እስኪ ለማንበብ ልሞክርላችሁ። አበበ ለምን በሱ በላ? ትምህርታዊ መረጃ ስለ አበበ በሱ በላ ታሪክና ጥቅሙ የታሪክ አመጣጥ ይላል። እዚህ ጋር እንደምታዩት ከ1990ዎቹ መሰረተ ትምህርት ዘመቻ ጀምሮ የሚታወቀው የአማርኛ ፊደላትን በቀላሉ ለማስተማር የተፈጠረ ነው ብሏል። እዚህ ጋር በደንብ እንድትመለከቱልኝ የምፈልገው አማርኛ ጽሁፍን ኢሜጅ ላይ የመጻፍ አቅሙን ነው። ጂፒቲ መጀመሪያ ላይ እንዳያችሁት አማርኛ መጻፍ ጀምሯል፣ ግን ኢዝና ግሬት በት ጉግል ናኖ ባናና እዚህ ጋር አሪፍ ሆኖ ተገኝቷል። ምክንያቱም ጉግል በጣም የኢትዮጵያን ብዙ ዳታዎች ትሬን ስለተደረገ የኢትዮጵያን አማርኛ ጽሁፍ በደንብ አንደርስታንዲንግ አለው። እዚህ ጋር እንደምታዩት ሁሉም ጽሁፎች በአግባቡ ነው የተጻፉት። አሉት የተወሰኑ ስህተቶች፣ ግን ከጂፒቲ በጣም በደንብ አሪፍ ነው። ሁላችሁም እንድታውቁት የምፈልገው ነገር አማርኛ ጽሁፍን ኢሜጅ ላይ መጻፍ ከፈለጋችሁ አሁንም ቢሆን ጉግል ናኖ ባናና አልተበለጠም፣ ግን በሌሎች ነገሮች ጂፒቲ 2 ኢሜጅ ሞዴል በልጧል። ኦቨርኦል ጂፒቲ ኢሜጅ 2ን እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልኝ። የትኛውም ቴስትስ ወደዳችሁት? ለእናንተስ የትኛው ይሻላል? ጉግል ናኖ ባናና ወይስ ጂፒቲ 2 ኢሜጅ የሚለውን ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉት። በየጊዜው እንደዚህ አይነት ኤአይ ቪዲዮዎች እንደርሳችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ፒስ አውት።